ለኢትዮጵያ አትሌቲክስ ድንገተኛ መርዶ ነው። አትሌት ድርቤ ወልተጂ 2 ዓመት ታገደች። ለምን? ባጭሩ መረጃውን አቀርባለሁ። በዓለም መካከለኛ ርቀት ሩጫ ከሚጠቀሱ ስመጥር አትሌቶች አንዷ የሆነችው ኢትዮጵያዊቷ ድርቤ ወልተጂ የእጽ ምርመራ ናሙና ለመስጠት ፈቃደኛ ባለመሆን በደረሰባት ቅጣት ለ2 ዓመታት ከማንኛውም ስፖርታዊ ውድድር መታገዷ ተገለጸ። በስዊዘርላንድ ላውዛን የሚገኘው ዓለም አቀፍ የስፖርት የግልግል ፍርድ ቤት ዛሬ ሐሙስ ባወጣውና የሀበሻ እጅ የገባው ውሳኔ አትሌቷ ባለፈው ዓመት የዶፒንግ ምርመራ ናሙና ለመውሰድ የተደረገውን ጥረት ባለማክበሯ ቸልተኛ ሆና ተገኝታለች ብሏል። የዓለም አትሌቲክስ ተቋም አትሌቷ ለ4 ዓመታት እንድትታገድ ጠይቆ የነበረ ቢሆንም ፍርድ ቤቱ ግን ድርጊቱ ሆን ተብሎ የተፈጸመ አለመሆኑን በመቀበል ቅጣቱን ወደ 2 ዓመት ዝቅ አድርጎታል። ይህ እገዳ እንደ አውሮፓውያን አቆጣጠር በሰኔ 2027 የሚጠናቀቅ ሲሆን ይህም ድርቤ በ25 ዓመቷ በ2028 የሎስ አንጀለስ ኦሎምፒክ ላይ ለመሳተፍ ብቁ እንድትሆን እድል ይሰጣታል። እንደ አውሮፓውያን አቆጣጠር በ2023 የዓለም ሻምፒዮና በ1500 ሜትር የብር ሜዳሊያ ያስገኘችው ድርቤ ቀደም ሲል በኢትዮጵያ የዶፒንግ መቆጣጠሪያ ተቋም ነጻ ተብላ የነበረ ቢሆንም የዓለም አትሌቲክስ ባቀረበው ይግባኝ ምክንያት ባለፈው የቶኪዮ ዓለም ሻምፒዮና ዋዜማ ከውድድር ውጪ መደረጓ የሚታወስ ነው። እንደ ፍርድ ቤቱ መግለጫ ከሆነ የካቲት 2025 የእጽ መርማሪዎች ወደ አትሌቷ መኖሪያ ቤት ሲያመሩ ባለቤቷ አትሌቷ ተኝታለች በማለት የሰጠው ምላሽና ከዚያ በኋላ የተፈጠሩ አለመግባባቶች ምርመራው ሳይካሄድ እንዲቀር ምክንያት ሆኗል። ፍርድ ቤቱ በወቅቱ የቋንቋ ችግር እንደነበርና በአሰራር ላይ የተወሰኑ ግድፈቶች መኖራቸውን ቢቀበልም እንደ ድርቤ ያለ ከፍተኛ ደረጃና ልምድ ያላት አትሌት በማንኛውም ሰዓት የሚመጣን የምርመራ ጥሪ የማክበር ግዴታ እንዳለባት ማወቅ ነበረባት ሲል ውሳኔው ላይ ጽፏል።